ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ ባለባቸው በራያ 6 ወረዳዎች ሳምንት ባልሞላ ጊዜ ውስጥ ከህዳር 17 እስከ ህዳር 21 2018 ዓ.ም በርካታ ሰዎች ታፍነው እንደተወሰዱ የተገለጸ ሲሆን በኮረም ከተማ ብቻ 9 ሰዎች ታፍነው ወዳልታወቀ ቦታ እንደተወሰዱ ምንጮች ገልጸዋል። ከነዚህ ውስጥ 3ቱ የሃይማኖት አባቶችና የደብረ አስተዳዳሪዎች ሲሆኑ 6ቱ ደግሞ ሲቪል ሰዎች ናቸው ተብሏል። ይህ የሆነ ያለው በደቡባዊ ግንባር የትግራይ ኃይል የጦር መሪ በሆነው ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መዲድ ትዕዛዝ መሆኑን ነዋሪዎች ጠቁመዋል። የትግራይ መንግስት ሰራተኞችን ከሀገር አቀፍ የደሞዝ ጭማሪ ማግለል የሰብአዊ መብት ጥሰትና የፕሪቶሪያውን ስምምነት የጣሰ ነው ሲል ህወሓት ለፌዴራል መንግስት ክስ አቀረበም። የነዳጅ ክልከላውም ተገቢ አይደለም ብሏል። ህወሓት ከመስከረም ወር ጀምሮ በሀገር አቀፍ ደረጃ የተተገበረው የደሞዝ ጭማሪ የትግራይ መንግስት ሰራተኞችን አያካትትም ብሏል። ይህም የሰብአዊ መብቶችንና የፕሪቶሪያ ኮንቬንሽንን የሚጥስ ነው ብሏል። የትግራይ መንግስት ሰራተኞች ደሞዝ ለ17 ወራት አልተከፈለም። የፌዴራል መንግስት የራሱን ህዝብ በደሞዝ ጭማሪ ላይ እገዳ በማድረግ መቅጣት ህገወጥ ነው ብሏል። የፌዴራል መንግስት ህዝብንና ህወሓትን እኩል አድርጎ እንዲይዝና የትግራይ ህዝብን የሚጎዱ ውሳኔዎችን እንዲያቆም አሳስቧል። ፓርቲው የፌዴራል መንግስት እርምጃ የመነጨው ህገ መንግስቱንና የፕሪቶሪያ የተኩስ አቁም ስምምነትን አለማክበር እንደሆነ እናምናለን ብሏል። ሁሉም ባለድርሻ አካላት በፌዴራል መንግስት ላይ ትርጉም ያለው ጫና እንዲያደርጉም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የፌዴራል መንግስት ሁለተኛ ወር የደሞዝ ድጎማ እንዳላከም ተናግሯል። ህወሓት በሳምንታዊ መግለጫው በትግራይና በወንጀለኞች ላይ የተፈጸመው የዘር ማጥፋት ወንጀል በማንኛውም ሁኔታ በፖለቲካዊ መንገድ ይቅር የማይባል ቀይ መስመር መሆኑን እንደሚያምንም ገልጿል። በእሳት አደጋ የ3 ህጻናት ህይወት ማለፉ ተገለጸ። በስልጤ ዞን በሜቴ ወረዳ በሰሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ በትላንትናው ዕለት 10 ሰዓት ተኩል የእሳት አደጋ ተፈጥሯል። የሜቴ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በእሳት በመያዙ በውስጥ የነበሩ የ6 ዓመት 2 ወንድና የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው ማለፉን ተናግሯል። ህይወታቸው ያለፉት ህፃናቶቹ የታናሽና የታላቅ እህትማማች ልጆች ሲሆኑ በአያታቸው መኖሪያ ቤት ውስጥ ይኖሩ እንደነበረ ተገልጿል። የሁለቱ መንታ ልጆች እናት ህይወቱ ያለፈ ሲሆን የ2 ዓመቱ ህፃን እናት ደግሞ ለስራ ከሀገር ውጭ በመኖሯ ህፃናቶቹ በአያታቸው ቤት ይኖሩ እንደነበረ ኢንስፔክተር ነጅሙድን ገልጸዋል። የአደጋው መንስኤ ለጊዜው ምክንያቱ ባለመታወቁ ፖሊስ እያጣራ ሲሆን የህፃናቶቹ አስክሬን ለምርመራ ወደ ሚኒልክ ሆስፒታል መላኩ ተገልጿል። ወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያድርግ ይገባል ሲሉ ኢንስፔክተር ነጅሙዲን ለብስራት ሬዲዮ ተናግረዋል። ኃላፊነታቸውን በመጠቀም ከዝግ አካውንት ላይ ከ1 ሚሊዮን ብር በላይ ወጪ ያደረጉት የባንክ ሰራተኞች በእስራት መቀጣታቸው ተገለጸ። የቦረና ዞን ፖሊስ ወንጀል ምርመራ ክፍል መግለጫ እንዳመለከተው አንደኛ ገልገሎ ቀንጨሮ፣ ሁለተኛ አብዲሳ ከበደ፣ ሶስተኛ ጉቱ ንጋቱ፣ አራተኛ ገመድ የሚኤሶ፣ አምስተኛ ካሳ ግርማ፣ ስድስተኛ በሺ ሞቱማ፣ ሰባተኛ መቅብብ ቡልቡላ ሙያቸውን በመጠቀም የማጭበርበር ወንጀል መፈጸማቸው ተገልጿል። 7ቱ ግለሰቦች በቦረና ዞን ያቤሎ ከተማ ያያ ቀበሌ የሚገኝ አንድ ባንክ ውስጥ ተቀጥረው የሚሰሩ ባለሙያዎች መሆናቸው ታውቋል። ሰራተኞቹ የተሰጣቸውን እምነትና ኃላፊነት ወደ ጎን በመተው የስራ ኃላፊነትና ሙያ በመጠቀም ለያቤሎ ከተማ ለሚሰራ ትምህርት ቤት ከኦሮሚያ ትምህርት ቢሮ የተመደበና ፕሮጀክቱን በሚያንቀሳቅሰው ኮንትራክተር ስም በየ3 ወሩ የሚታደስ የዝግ ባንክ አካውንት ውስጥ ያለ 1,093,600 ብር የደንበኞች አገልግሎትና ሽያጭ ክፍል ኦፊሰር በሆነው በሶስተኛ ተከሳሽ ጉቱ ንጋቱ ትዕዛዝ የተዘጋው የሂሳብ አካውንት እንዲንቀሳቀስ ተደርጓል። በሁለተኛ ተከሳሽ አብዲሳ ከበደ አማካኝነት እንዲጸድቅ ተደርጎ ከ1 ሚሊዮን ብር በላይ ወጪ በማድረግ ወደ ሶስተኛ ተከሳሽ ጉቱ ንጋቱ አካውንት ገቢ መደረጉን የቦረና ዞን ፖሊስ የወንጀል ምርመራ ክፍል መግለጫ አመልክቷል።
በተጨማሪ የፕሮጀክቱን ተቀማጭ ሂሳብ በየ3 ወሩ በሚታደስ ፍቃድ እንዲያንቀሳቀስ ፍቃድ ከተሰጠው ኮንትራክተር የግል አካውንትም 400 ሺህ ብር ወደ 6ኛ ተከሳሽ በሺሞቱማ ገቢ እንዲደረግ በ7ኛ ተከሳሽ መክብብ ቡልቡላ ኦዲት ተደርጎ የጸደቀ በማስመሰል ከፍተኛ የሆነ ምዝበራ መከናወኑን በምርመራና የኦዲት ግኝት ተረጋግጧል። በዚህ መሰረት አንደኛ፣ ሁለተኛና ሶስተኛ ተከሳሾች ከመመሪያና ከአሰራር ደንብ ውጭ ተቀማጭ ገንዘብ እንዲንቀሳቀስ በማድረግ አራተኛ፣ አምስተኛ፣ ስድስተኛና ሰባተኛ ተከሳሾች ደግሞ የተንቀሳቀሰው ሂሳብ ወደ ግል አካውንቶች እንዲገባ በመፍቀድ በማጽደቅና ከመመሪያ ውጭ የተሰራን አሰራር ሪፖርት ባለማድረግ ወንጀል በፖሊስና በአቃቤ ሕግ ጉዳያቸው ተጣርቶ በማስረጃ ተረጋግጦ ለኦሮሚያ ጠቅላይ ፍርድ ቤት የደቡብ ቅርንጫፍ ተልኳል። 7ቱ የባንክ ሰራተኞች ላይ በስልጣንና ሙያ በመገልገል የምዝበራ ወንጀል ክስ ተመስርቶባቸዋል። ክሱን ሲከታተል የነበረው የኦሮሚያ ጠቅላይ ፍርድ ቤት ደቡብ ምድብ ችሎት ሰሞኑን በዋለው ችሎት አንደኛ ተከሳሽ በ9 ዓመት ከ8 ወር፣ ሁለተኛ ተከሳሽ ደግሞ በ8 ዓመት ከ2 ወር እስራት፣ ሶስተኛ ተከሳሽ በ6 ዓመት ከ8 ወር እስራት፣ አራተኛ ተከሳሽ በ6 ዓመት ከ4 ወር እስራት፣ አምስተኛ ተከሳሽ በ3 ዓመት ከ9 ወር እስራት፣ ስድስተኛ ተከሳሽ በ1 ዓመት ከ3 ወር እስራት፣ ሰባተኛ ተከሳሽ በ1 ዓመት ከ2 ወር እስራት እንዲቀጡ የወሰነባቸው ሲሆን 7ቱም ተከሳሾች በተጨማሪ 3 ሺህ ብር የተወሰነባቸው መሆኑን የምርመራ ክፍሉ ለብስራት ሬዲዮ የላከው መግለጫ አመላክቷል። ነጻ ሕክምና የማይሰጡ ተቋማትና ሐኪሞች በሕግ ይጠየቃሉ ሲል የመንገድ ደህንነትና መድን ፈንድ አስታወቀም። በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነጻ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በሕግ ይጠየቃሉ ተብሏል። የመንገድ ደህንነትና መድን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነጻ መርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም ብሏል። መመሪያውን ተላልፎ የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉ ማስጠንቀቂያ የሰጡት የአገልግሎት የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ ሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጠውበታል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነጻ እንዲሰጡ የሚያዘው መመሪያ ተሻሽሎ ወደ 15000 ብር መሻሻሉን ተናግረዋል። አስተባባሪው አቶ ሱራፌል ምንም እንኳን ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ሕጉን አላውቀውም የሚል ምክንያት አገልግሎቱን ከመስጠት መቆጠባቸው ለቅጣት ይደረጋቸዋል ሲሉ አስጠንቅቀዋል። ተመሳሳይ ጥፋት የተገኘባቸው ሕግን የማያከብሩ ተቋማትን በወጡ ደንብና መመሪያዎች መሰረት ተጠያቂ ለማድረግም ለሕግ አስከባሪ አካላት ስልጠና እንደሚሰጥ አብራርተዋል። የጤና ተቋማት ለነጻ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነጻ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪ ከኢንሹራንስ ኩባንያዎች እንደሆነም ተገልጿል። የተሰበሰበው ገንዘብ ከጤና ሚኒስቴር ጋር በመተባበር ለተጎጂዎች ድጋፍ ይውላል ተብሏል። በመዲናዋ ግብር ከፋዮች ቅሬታ የሚያቀርቡበት አዲስ አሰራር ከፊታችን ሐሙስ ጀምሮ ተግባራዊ ይደረጋል ተባለም። ከአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖረውን ማንኛውም አይነት ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽሕፈት ቤት ስር መዋቀሩ ተገልጿል። በአዲስ አበባ ከተማ አስተዳደር የገቢዎች ቢሮ ስር የተዘረጋው የቅሬታ አፈታት ስርዓት እንደተጠበቀው ሆኖ በዚያ ያልረካ ግብር ከፋይ ከንቲባ ጽሕፈት ቤት ማንኛውም አይነት ከገቢ አሰባሰብ ከሰራተኞች ምግባርና አገልግሎት አሰጣጥ ጋር የሚነሱ የግብር ከፋዮች ቅሬታዎችን ለመፍታት ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጥና ተጣርቶ ምላሽ የሚሰጥበትን አሰራር መዘርጋቱን ነው የከተማ አስተዳደሩ ከንቲባ ጽሕፈት ቤት ያስታወቀው። በዚህም መሰረት በሚኒስቴር ጥቆማ የሚሰጥበትን ነፃ የጥሪ ማዕከል 9977 የሚኒስቴር ሳጥንን ጨምሮ በተጨባጭ ቅሬታውን በአካል ለበላይ አመራር ማቅረብ የሚቻልበትን አሰራር ወደ ተግባር ይገባል ተብሏል። በመሆኑም ከመጪው ሐሙስ ህዳር 25 ቀን 2018 ዓ.ም ጀምሮ ጠዋት ከ2 ሰዓት እስከ 7 ሰዓት ድረስ ከገቢዎች ጋር ብቻ የተያያዘን ቅሬታ አመራሩ ተቀብሎ የሚያስተናግድ መሆኑን በመረዳት በከንቲባ ጽሕፈት ቤት ተጨባጭ ቅሬታ ያላቸው ግብር ከፋዮች ማቅረብ የሚችሉ መሆኑን የከተማው አስተዳደር አስታውቋል።